ፀጉራችንን ያለማቋረጥ የሚያሳድግልን ለልጅ ላዋቂ የሚሆን ራስ የሚያረግ ከቅቤ የሚወዳደር እመኑኝ እና ሞክሩት። ከቅቤ የሚወዳደር ቆንጆ የፀጉር ማስክ የምትወዱት ፀጉራችሁን እጅግ በጣም የሚያወፍር የሚያፋፋ ቆንጆ የፀጉር ማስክ ይዤላችሁ መጥቻለሁ። ሰላም እንዴት ናችሁ? የዚዚ ቢዩቲ ቤተሰቦችን እንኳን ወደዚህ ቻናል በሰላም መጣችሁ። ቤተሰቦቼ ይሄ የፀጉር ማስክ እጅግ በጣም ፀጉርን ያፋፋል፣ ያሳምራል፣ ወዘናው ያማረ እንዲሆንልን ያደርጋል። በዛ ላይ ለልጅ ላዋቂ የሚሆን የውህድ አይነት ነው። ሁሉም ሰው በሳምንት አንዴ መጠቀም የሚችለው የውህድ አይነት ነው። ሁላችሁም ቤት የሚገኘው ተወዳጁ የሩዝ ማስክ ነው ዛሬ የምናዘጋጀው። የሩዝ ማስክ እንግዲህ ኮሪያ፣ ጃፓን፣ ቻይኖች ፀጉራቸው በጣም ያማረ ሽበት እስከ እድሜያቸው በጣም መጨረሻ ድረስ ሽበት እንኳን የማያዩበት ሁኔታ ነው ያለው። ፀጉራቸውን አብዛኛው ጊዜ እንግዲህ የሚንከባከቡት በሩዝ ነው እንግዲህ። ስለዚህ ሩዝ በጣም ለፀጉር አንደኛ የሚባል ግብአት ነው። ሩዝን ከተለያየ ነገር ጋር ደባልቆ መጠቀም ደግሞ እጅግ በጣም ቆንጆ ውጤት እንዲያመጣ፣ በተለይ ለኛ ፀጉር ትንሽ ፀጉርን የማድረቅ ባህሪ ያለው ሩዝ በባህሪውና እንዳያደርቀው ከተለያዩ ነገሮች ጋር ስንጠቀመው ጥቅሙን ብቻ እንጂ ፀጉራችን በተፈጥሮ የኛ ደረቅ ስለሆነ ጭራሽ ከርደድ እንዳያደርገው ጥቅሙን ብቻ በደንብ እንዲያገኝ አድርገን ዛሬ እንጠቀመዋለን። እኔ ሩዝ ማስክ በጣም ነው ለፀጉር የሚስማማኝ። በተለይ ደግሞ የሩዝ ውሃ የሚባል ታውቃላችሁ፣ ተዘብዝፎ በ24 ሰዓት ውስጥ የምንጠቀመው እሱም በጣም ቆንጆ ነው። በአጠቃላይ ሩዝ ማስክ ለፀጉር ለቆዳ በጣም በጣም ቆንጆ ነው። እንግዲህ እዚህ ጋር የሚበቃኝን የሩዝ መጠን አደርግና እዘፈዝፈዋለሁ። እናንተ እንደ ፀጉራችሁ ብዛትና ርዝመት እንትን በሉት ማለት ነው። ብዛትና ርዝመት የምትፈልጉትን ያክል ሩዝ አጥባችሁ ዘፍዝፋችሁ 24 ሰዓት ማቆየት ትችላላችሁ፣ ወይም ደግሞ 12 ሰዓት መዘፍዘፍ ትችላላችሁ። ዛሬ እንግዲህ የምናዘጋጀው የማስክ አይነት አንቀቅለውም። መጀመሪያ እሳት ላይ ከመጣዳችን በፊት ግን የዘፈዘፍነውን ሩዝ እንፈጨዋለን። ቅድም እንዳያችሁት 1/4 ማንኪያ ሩዝ ነው የተጠቀምኩት። እንደ ፀጉራችሁ ርዝመትና ብዛት መጠኑን መጨመርና መቀነስ ትችላላችሁ ማለት ነው። እንግዲህ ሩዛችንን ተዘብዝፎ የነበረውን ሩዝ በደንብ ራስ ብሏል። ኦሬዲ ውሃውን በደንብ አድርጎ ወስዶታል። ውሃው እንደምታዩት ውሃው ቀለሙን ቀይሮታል። ቀጥታ መፍጫ ላይ እናደርግና እንፈጨዋለን ማለት ነው። ይሄንን ስንፈጭ ብቻውን አይደለም፣ በላዩ ላይ አጃ ጨምርበታለሁ። እኔ አጃ ለፀጉር በጣም በጣም ነው የሚስማማው፣ እመኑኝ። 1-2 ማንኪያ አጃ፣ ኪውከር አጃ ነው እኔ የምጠቀመው በብዛት። ኪውከር አጃ ለሾርባ ለምናምን የምንጠቀመው ማለት ነው። ኪውከር አጃ እኔ የተጠቀምኩት እንደምታዩት 2 ማንኪያ። እሱም እንዳይበዛባችሁ አድርጋችሁ ነው እንትን ማለት የምትችሉት። እዚህ ጋር እንግዲህ የተለያዩ ቅባቶች መጨመር ትችላላችሁ፣ ወይም ደግሞ የተለያየ ነገር መጨመር ትችላላችሁ። ውሃ ጨምሬበታለሁ። ሌላውና ዋነኛው ሽንኩርት ጨምርበታለሁ። የሽንኩርት ውሃ ለፀጉር እድገት በጣም ፍቱን ነው። በቃ ይሄ አላድግም የተባለ ፀጉር ራሱ የሽንኩርት ውሃ በተለያየ ከሩዝ ማስክ ጋራ ከተልባ ማስክ ጋራ ከተለያዩ ማስኮች ጋር አድርጋችሁ ሽንኩርቱን ፍረሽ ሽንኩርቱን ተጠቀሙበት። ፀጉራችሁን በአጭር ጊዜ ለመለወጥ ይረዳችኋል ማለት ነው። የፀጉራችሁን ቁመቱን ርዝመቱን የሚወልቅ ከሆነ በተለይ ደግሞ ከስሩ ንቅል ብሎ አቅም የማይኖረው ፀጉራችሁ በማበጠሪያ ይሆናል ወይ በእጃችሁ ስትነኩት ስታስይዙት ፀጉራችሁ ውልቅ ብሎ የሚወጣ ከሆነ ይሄ ፀጉር ከጭንቅላት ቆዳችሁ ላይ አቅም የለውም። ስለዚህ ከጭንቅላት ቆዳችሁ ላይ ተነቅሎ ከማለቁ በፊት ከምትጠቀሟቸው ማስኮች ጋራ የሽንኩርት እንትኖች ወይም የተለያዩ ዘይቶች በደንብ አድርጋችሁ ለቆዳችሁ መጠቀም አለባችሁ። ከጭንቅላት ቆዳችሁ ላይ ነው ቆዳው እንትኑ ጭንቅላት ቆዳችሁ ላይ ነው ሙሉ ለሙሉ ፀጉራችሁ ውልቅ ብሎ የሚወልቀው፣ ይሄ ከላይ የሚበጣጠሰው ሳይሆን ማለት ነው። ስለዚህ ፀጉራችሁን ባዶን ነው የሚያስቀረው። ይሄ በተለይ ደግሞ ከስር ራሱ የሚነቀለው ማለት ነው። ከላይ የሚቆረጠው ቢያንስ ቁመቱን ነው እንጂ የሚጎዳው ከታች ያለው ብዛቱ እንዳለ ነው የሚሆነው። ስለዚህ አደራችሁን ፀጉራችሁ ከስራችሁ የሚነቀልባችሁ ከሆነ የጭንቅላት ቆዳችሁን በደንብ መንከባከብ ይኖርባችኋል። በማበጠሪያም እንዳትጎዱት አፍታታችሁ በእጃችሁ እንትን በሉ። የተለያዩ ማስኮች ተጠቀሙለት። እንግዲህ
ይሄን ካልኳችሁ እነዚህን ዛሬ ያዘጋጀናቸው መልቲ ጥቅም ነው ያላቸው፣ ብዙ አይነት ጥቅም ነው ያላቸው። ለጸጉራችን ከጫፍ እስካለው ከጭንቅላት ቆዳችን ጫፍ ድረስ እስካለው ለጸጉራችን ጠቃሚ ነው። ለጸጉራችን ስር ጸጉራችን እንዳይወድቅ እንዳይነቃቀል ጥንካሬ እንዲኖረው ከስሩ ጥንካሬ እንዲኖረው ያደርግልናል። አጃው ጸጉርን ያለስለሳል፣ ያዳብራል፣ ወዘናው ያማረ ይሆናል። በጣም በቃ እንደዚህ ልስልስ ሶፍት የሆነ ፍፍት ያለ ጸጉር ነው የሚያደርግላችሁ። ሩዝ እኔ ምንም ብዬ በቃ ብዙ ማብራራት አልችልም። በደንብ አድርጋችሁ ታቆታላችሁ ከዚህ በፊትም ትጠቀሙ። ስለዚህ ሁሉንም አንድ ላይ አድርገን በውሃ ፈጭቼ አጥልዬ እሳት ላይ ጣድኩት ማለት ነው። አጥልለን በአሁኑ እንግዲህ መጭመቅ ምናምን የለም። እንግዲህ መጭመቅ የማትወዱ ልጆች ጨርቅ ተቆረጠብን ምናምን የምትሉ ልጆች አላችሁ። አንዳንድ ቤተሰቦች በውስጥ የማገኛችሁ የዛሬው ውህድ ጭራሽ ማጥለያ ምናምን ብቻ ስለሆነ ውሃውን ታጣሉታላችሁ። በቃ ቀጥታ የምናደርገው እሳት ላይ እንጥድና ክሬም ራሱ ወፍራም ክሬም ይሆናል ማለት ነው። አጃው በነገራችን ላይ አጃውም ያወፍረዋል። ሩዙም ውሃው ልክ ውሃ እሳት ሲያገኘው ልድልድ ብሎ ወደ ወፍራምነት ይቀየራል። በምታዩት መልኩ ትንሽ ደቂቃ ነው እሳት ላይ የጣድኩት። ሽንኩርት በውስጡ አለ። ምንም ሽታው ግን አያስታውቃችሁም። እመኑኝ፣ ሞክሩት። እንግዲህ ሁለት ወዶ አይሆንም። ስለዚህ አንድ ጊዜ ሻምፖ ከመታችሁት ከጸጉራችሁ ላይ ሙልጭ ብሎ ነው የሚወጣው። ምንም አይነት ነገር አይተውም ማለት ነው። እዚህ ጋር ሁሉንም እሳት ላይ ከጣድንና ካበሰልነው ነው ወደ ክሬምነት ከቀየርነው በኋላ እንገለብጠዋለን። እንግዲህ ይሄንን ነገር ማለት ነው ካዘጋጃችሁ በኋላ ምንም ነገር ቅባት በውስጡ ስለሌለ ውስጡ ቅባት መጨመር ግድ ይላችኋል ማለት ነው። እኔ ኮኮናት ኦይል ነው ዛሬ የተጠቀምኩት። እናንተ የወይራ ዘይት፣ ኮኮናት ሊሆን ይችላል። ቤት ውስጥ ያዘጋጃችሁት የተለያየ ቅርንፉድ የፈለጋችሁት አይነት ከዚህ በፊት የሰራናቸው ዘይቶች አሉ። እንደነሱ አይነት ዘይቶች ካዘጋጃችሁ ይሄ ኦሬዲ ማስኩ በደንብ ያስፈልገዋል። ቅባት ግድ ነው። ምክንያቱም ምንም እንትኑም ይሄ አጃውም ሆነ ሩዙ ምንም አይነት በውስጡ ቅባትነት ባህሪ ስለሌለው ፕሊዝ ቅባት በደንብ አድርጋችሁ ጭምር አድርጉበት። ቅባት ከጨመራችሁበት በኋላ እንግዲህ ይሄ ድርቅ ላለ ጸጉር፣ አለፍታታም ላለ ጸጉር እናቴ ቅቤ ማለት ነው። በቃ ራስ ነው የሚያደርግላችሁና የጸጉራችሁንም ከታጠባችሁ በኋላ ራሱ የጸጉራችሁን ቴክስቸር በእጃችሁ ስትነኩት በጣም ነው የሚቀይረው። እና ሁልጊዜ ደግሞ እንደምላችሁ የጸጉር ማስክ አዘጋጅታችሁ ጸጉራችሁ ላይ ስትቀቡ መርሳት የሌለባችሁ ወሳኝ ነገሮች አሉ። የመጀመሪያው ነገር ጸጉርን ማፍታታት ነው። ዲታንግል አድርጎ በደንብ አድርጎ ማፍታታት። ያንን ስታፍታቱ ጸጉራችሁ እንዳይረግፍ ግዴታ ውሃ በደረቀ ጸጉር ላይ ከምትታገሉ ትንሽ ውሃ ነፋ ታደረጉበትና ያንን ጸጉር አፍታታችሁ ይሄንን እንትን ትቀቡታላችሁ፣ ማስኩን ትቀቡታላችሁ። አንደኛ ውሃ ስላለው ጸጉራችሁ ያን ያክል እንትን አይልም። እንትናችሁ በደንብ አድርጎ ነው ቶሎ ብሎ ቅብል የሚለው ማስኩን ስታደርጉበት ማለት ነው፣ ጸጉራችሁ ላይ ማለት ነው። እና አደራ በውሃ አፍታቱት ጸጉራችሁ። ከደረቀ ጸጉር ጋር አትታገሉ። ጸጉሩም እንትን ይላል፣ እናንተም ጭንቅላታችሁን ነው የሚያማችሁ ስታበጥሩት። ለልጆቻችሁም ፕሊስ ከውሃ ጋራ ነፋ እያረጋችሁ በውሃ አበጥሩላቸው። የተያያዘውን ለማፍታታት እንደዛ አድርጉት። የተያያዘ ጸጉር እንግዲህ ለማፍታታት ግሪሲሊን፣ የተወሰነ ግሪሲሊን መጨመር ትችላላችሁ ውሃ ውስጥ፣ ወይም ደግሞ ትንሽ የኮንዲሽነር ውሃ ውስጥ ጨምራችሁ በጥብጣችሁ ያንን ውሃ ነፋ እያረጋችሁ የተያያዘ ጸጉርን ማፍታታት ትችላላችሁ ማለት ነው። ወይ በሌላ ጊዜ ቆንጆ ቪዲዮ ሰራላችኋለሁ። ምክንያቱም እኔ በደንብ ለዚህ ኤክስፐርት ነኝ። ምክንያቱም ጸጉሬ ጨካኝ ነው፣ ብዙ ጊዜ አስለቅሰውኝ ያውቃልና ግዴታ ለማፍታታት እሱን በቃ ሰዓት ነው የሚፈጅብኝ። አለዚያ ግንጥል ካረጉት እንዳለ እጄ ላይ ነው ጸጉሩ እንዳለ እጄ ላይ ነው የሚቀረውና ቀስ ብላችሁ አፍታቱት። አፍታታችሁ ቅባቱ እንትኑ ምንድነው ይሄ በቅባት ራስ ያለውን ማስክ ስትቀቡት እውነት ጥጥት ነው የሚያደርገው። በቃ ጥጥት እጃችሁ ላይ ያስታውቃችኋል። ማሳጅ እያረጋችሁ ስትመጡ ሙሉ ለሙሉ በደንብ እየተቀበለው ይመጣል ማለት ነው። እና ይሄንን ስትቀቡ ከጭንቅላት ቆዳችሁ በደንብ አርጋችሁ እስከ ጸጉራችሁ ዘለላ ድረስ በደንብ አርጋችሁ ማሳጅ እየሰጣችሁ በእጃችሁ በደንብ አርጋችሁ ተቀቡት። አንደኛ ማሳጅ ማድረግ ቶሎ የሰጠነው ነገር ቆዳችን ስር ዘልቆ እንዲገባ ይረዳዋል። እጃችን ላይ ያለው የሰውነታችን ሙቀት ደግሞ ይረዳዋል ማለት ነው። እንደ ስቲም ይሆንለታል። ሶ በደንብ አርጎ እንዲቀበል እንዲዋሃድ ከምንሰጠው ውህድ ጋራ ቅባትም ይሁን
ውህድም ይሁን በደንብ ማሳጅ ማድረጋችሁን እንዳትረሱ። እያንዳንዱ በሴክሽን እየከፋፈላችሁ ጊዜ ካላችሁ በደንብ አድርጋችሁ ተቀቡት። ያን ያክል ጊዜ ወስዳችሁ ማስክ መስራታችሁ ካልቀረ በደንብ ጊዜ ወጣችሁ ለመቀባትም ተቀቡትና እንደዚህ ማሳጅ አድርጉት። እስቲም ያላችሁ ስቲም ግቡ፣ እስቲም የሌላችሁ ደግሞ በፌስታል ቆንጆ አድርጋችሁ እንትን ትሉትና ፀጉራችሁን ከዚህ በኋላ አንዴ ስትታጠቡት አንድ ጊዜ በሻምፖ ከመታችሁት በቃ ያን ያክል እንትን አይደለም። ያን ያክል ሽታው የሚረብሽ ደግሞ ቶሎ ሽታው አልወጣም የሚል አይደለም። እመኑኝ፣ አንዴ ሞክሩት። አንዴ መጀመሪያ እንደዛ አድርጉት። ኮንዲሽነር የምትጠቀሙ ሰዎች ከዛ በኋላ ኮንዲሽነራችሁን ተጠቅማችሁ ማጠናቀቅ ነው። አንዴ ሻምፖ ከመታችሁት በቂ ነው። እና እንግዲህ እንደዚህ በማድረግ በሴክሽን እያረኩ በደንብ አድርጌ ከቆዳዬ እስከ ፀጉሬ ጫፍ ድረስ በደንብ አድርጌ አጥግቤ እቀባዋለሁ። እንደዚህ አይነት ማስክ ቤተሰቦቼ ስትጠቀሙ በሳምንት አንዴ እንኳን ብትጠቀሙ በጣም ቆንጆ ነው። አንዴ ያዘጋጅታችሁት ፍሪጅ ውስጥ መቀመጥ ይችላል። በተለይ ጊዜ የሌላችሁ ሰዎች ቶሎ መታችሁ ቅብት ብላችሁ ግማሽ ሰዓት 45 ደቂቃ ተቀምጣችሁ መታጠብ የምትችሉ ከሆነ ግን እንደዚህ ለአጭር ጊዜ የምትቀቡ ሰዎች ፕሊስ የምለምናችሁ ገንዘባችሁን ጉልበታችሁን ዌስት ከማድረጋችሁ በፊት ጭንቅላት ቆዳችሁ ላይ መቆየት ስላለበት ግዴታ ወይ መቆየት አለበት ወይም ደግሞ ስቲም መጠቀም አለባችሁ። ስቲም ከሆነ 30 ደቂቃ ይበቃዋል። ስቲም ስለሆነ ያፈጥነዋል የፀጉራችን መቀበል ሂደት። ነገር ግን በፌስታል አፍነን ከሆነ ቢያንስ በትንሹ ከ45 ደቂቃ እስከ 2 ሰዓት ብታቆዩት ፀጉራችሁ እውነት ያመሰግናችኋል። ለምን በደንብ አድርጎ ውጤቱን ይይዘዋል። አንዳንድ ፀጉር ደግሞ በደንብ ቶሎ የማይቀበላል። ቅባትም ሆነ ውህድም ሆነ ጊዜ ወስዶ የሚቀበል አለ። ስለዚህ እንደዛ እንድታደርጉ ነው የምጋብዛችሁ ቤተሰቦቼ። እንደዚህ በአማረ ሁኔታ ከግንባሬም ከፊት ለፊትም በደንብ ማሳጅ እያሰጣችሁ ከተቀባችሁ በኋላ ፀጉራችሁን እንግዲህ እፍና አድርጋችሁ እንደተለመደው ለ2 ሰዓት ያክል አቆዩት። እጅግ በጣም አመሰግናለሁ። ሼር፣ ላይክ፣ ኮሜንት እንዳትረሱ። ባይ